ሰላም ሰላም፣ እንዴት ናችሁ የዩቱብ ተከታታዮቼ? አላችሁ ማሮቼ? እግዚአብሔር ይመስገን እኔ ደህና ነኝ። ሻሻ ስሬ ነበር አወለኩት ፀጉሬ እንዲሁም ብዬ። እንዴት ናችሁ? ደህና ናችሁ? አላችሁ አለው። ብዙ ጥያቄዎች አላችሁ። ለጥያቄያችሁ ብዙ ሰው የሚጠይቀኝን ጥያቄ መልስ ልሰጣችሁ ነው የመጣሁት ማለት ነው። ትንሽ ረዘም ይላል፣ ቻሉኝ እንግዲህ። እሺ እንዴት ናችሁ? ደህና ናችሁ? አለ እግዚአብሔር ይመስገን። ሲጀምር ጥያቄያችሁ በጣም ብዙ ሰው ከኢትዮጵያ ልጃችንን ማምጣት እንፈልጋለን ልክ እንዳንቺ፣ ግን እንዴት ነው የሚቻለው ላላችሁኝ መልስ ልሰጣችሁ ነው ማለት ነው። በጣም ቀላል ነው። እኔ በጣም ከባድ ይመስለኝ ነበር በፊት ልክ እንደናንተ፣ ግን በጣም ሶ ሲምፕል፣ በጣም ቀላል ነው። ሂደቱን ልንገራችሁ። በመጀመሪያ ሂደቱ ፓስፖርት ነው የምታወጡት። ፓስፖርት ለማውጣት የልደት ካርድ ያስፈልጋል። 18 ዓመት ላልሞላቸው መታወቂያ ስለማይወጣ፣ ከዛን ፓስፖርት የዜግነት ግዴታ ስለሆነ ማንም ሰው ማውጣት መብት አለው ማለት ነው። ግን ያንን ፓስፖርት አስቸኳይ ከፈለጋችሁን አስቸኳይ ነው ያወጣሁት። 25,000 ነበር ያኔ፣ 22,000 ምናምን፣ ብቻ 25,000 መሰለኝ የከፈልኩት። እንደዛ ገደማ ይጨርሳል። አሁን ላይ ስንት እንደሆነ አላውቅም፣ ይጨምር ይቀንስ አላውቅም። በዛ ሰዓት ግን አስቸኳይ እንደዛ ነበረ። ሲቀጥል ደግሞ ከፓስፖርት ካወጣችሁለት በኋላ እኔ አስቸኳዩን ነው የምመርጠው እና ክፍለ ሀገር ሊሆናችሁ ለምሳሌ ናዝሬት አፕላይ አድርጋችሁ በኦንላይን ያልቃል ምናምን፣ ያ ነገር በጣም እንትን ይላል፣ ይረዝማል ጊዜው። እናንተ ግን አስቸኳይ ብታደርጉት ተመራጭ ነው ላለው። ለምን? ያው ነው ትራንስፖርቱ እዛ ስትሉ ያው ስለሆነ እንደዛ ብታደርጉ ላለው። ስልኩ ትክክል ነው ጋይስ? ነው አይኔ ነው? አዎ ትክክል ነው። እና ከፓስፖርቱ በኋላ ቀጥታ ከዛ አይቻልም። አሁን ኢቲ ተከልክሏል ሲመስለኝ። ቪዛ ጥያቄ ያበዛሉ፣ ብር አስይዙ ይላሉ፣ ብዙ ነገር አለ። ግን በኢማራትም ሆነ በዛም የሚያዝ ብር አለ አሁን ላይ የተጀመረ። ግን ለህፃናቶች እንትን አይጠይቁም፣ ለትልቅ ሰው ነው እንጂ። ከዛን ቪዛ ነው አፕላይ የምታደርጉት። እዚህ ካላችሁ እናንተ እዚህ ሆናችሁ ነው ልጃችሁን ማምጣት የምትፈልጉት ሰው፣ እናንተ ፓስፖርቱን እስካን አድርገው እነሱ ፎቶ ሲልኩላችሁ እናንተ ቀጥታ ምን ታደርጋላችሁ ማለት ነው? አፕላይ ታደርጋላችሁ ቪዛ ደግሞ ለማንም ሰው መውጣት መብት ነው። የከሌ ነው የከሌ ነው ብለው አይለዩም ልላችሁ ፈልጌ ነው። ያን ያህል እንትን አይደለም፣ ምንም አይሉም። ቪዛ አፕላይ ካረጋችሁ በኋላ ከዛ በኋላ ቪዛው ልክ ሲወጣ፣ ቪዛ በጣም ቆየ ከተባለ፣ በጣም ሲስተም አስቸጋሪ ከሆነ 1 ሳምንት ነው የሚቆየው ቪዛ ለመውጣት። ከዛን ያንን ቪዛ ያ ቪዛ ከወጣ በኋላ ልጃችሁን የምታመጡበት ቀን ትኬት ትቆርጣላችሁ። ግን ከትኬቱ በፊት ልጃችሁ ከ18 ዓመት በታች ከሆነ ወይም ከሆነች የምታደርጉት ምንድን ነው? ይሄ ሻርፕ ገባ እንዴ? አይ ውሽዬ ዝርክርኩ አይሞላልሽም። ቆይ እንዲህ ላድርገው ጋይስዬ። አንዳንድ ሰው እኮ ቁም ነገሩን ትቶ የሚያየው ሌላ ነገር ነው ታውቃላችሁ። አይ ግን ምንም አይደለም ይሁን። ከዛ በኋላ ቪዛው ከወጣላችሁ በኋላ ትኬቱ የምትወስኑት እናንተ ናችሁ ቀኑን። ከትኬቱ በፊት ግን ልጃችሁ ወይም ልጃችሁ ሴትም ሆነ ወንድ ከ18 ዓመት በታች ከሆነ እድሜያቸው ወይ የሚመጣ ሰው አብራችሁ ታደርጋላችሁ። ልክ እኔ እህቴን አብራ ይዛልኝ እንደመጣች፣ እሷም እዚህ መምጣ እዚሁ ቀርታ ስራ መስራት ስለምፈልግ እኔ አንድ ላይ ነው ያመጣኋቸው። እናንተ ከፈለጋችሁ ግን አይ ልጄን ብቻ ካላችሁ ልክ ትኬት ልቆርጡ ስትሉ ኢትዮጵያ ኤርላይንስ፣ የትኛውም ኤርላይንስ ሲሆን ሄዳችሁ እንትን ሆስት ነው የሚባለው፣ ሆስቶርስት፣ እነዚህ ሆስተስ እነሱ እነዚህ ፍላይ እንትን ፕሌን ውስጥ የሚሰሩትን አወቃችሁ፣ የሚያስተናግዱ እነሱ ማለት ነው። እነሱን ከእነሱ ጋር እንዲመጣላችሁ ታደርጋላችሁ ማለት ነው። ኢትዮጵያ ማንኛውም ኤርላይን ሲሆን ትሄዱና እንደዚህ ከሆስተስ ጋር ልጄ እንዲመጣ ፈልጋለሁ ትላላችሁ።
ያንን ነገር እሺ ይባላል። እዛው ለሆስቶስቷ እንትን የሚጨመር ክፍያ አለ። 300 ይሁን 400 ድርሃም በጣም ከተወደደ ማለት የሚጨመረው ከትኬቱ ላይ ማለት ነው። ከዛን ያ ሰው የእናንተ ቤተሰብ ይዞ ኢትዮጵያ ኤርላይንስ ኢትዮጵያ ኤርፖርት ይዞ ሄዶ ይሰጣል። ከነ ትኬቱ ከነምኑ ከሆስቶስ ጋር ነው የሚሄደው የሚባለው። ትኬቱ ላይ ወረቀቱ አለ። እነሱ ጋር ደግሞ ሲስተም ላይ በአሁኑ ሰዓት በሲስተም አይደለ ታዲያ የሚገባው ሲስተም ላይ አለ ማለት ነው። ሲስተም ላይ አለ ማለት ነው። እና ያንን ሲስተም ያ ሲስተም ላይ ስላለ ለእናንተ ምን ይሆናል? ያ ነገር ነገሩን ያቀለዋል ሲስተም ላይ ስላለ። ከዛን እነሱ ያሉ አብሮ የሚሄደውን ሆስቶስም እነሱ ናቸው የሚመድቡት። ልጁን ይረከቧቸዋል ወይ ልጃችሁን ይረከቧቸዋል። ከዛን በሆስተስ እዚህ ይመጣል። ከሆስተሷ ጋር ስልክ ትቀያየራላችሁ። ልክ እሷ እዚህ ደርሱ ምን ስትሉ ሲደርሱ ትደውልላችኋለች። ሄዳችሁ ፈርማችሁ ትቀበላላችሁ። ከዛ የሚሰጠው ሰው ፈርሞ ያስረክባል ማለት ነው። እና በጣም ቀላል ነው ልላችሁ ነው። በጣም ቀላል ነው። እና እኔ ወረቀት ያሌላችሁ መሄድ የማትችሉ አሁን ወረቀት ሰው ካሌለው ለምን ሀገሩ አይሄድም? ሀገሩ መሄድ ይችላል። ግን የስደትን ነገር እናንተ ታውቁታላችሁ። 10 ዓመት 8 ዓመት እድሜያችን እንደ ቀልድ ነው። እዚህ ሀገር ምንም ሳንይዝ ባክኖ የሚቀረው። አረብ ሀገር አንድ ሴት መጣች ማለት ሁሉም ነገር አልጋ ባልጋ ሆነላት ማለት አይደለም። አረብ ሀገር የምትመጣ ሴት ሲጀመር ለራሱ አይደለም፣ እንተዋወቃለን ወይ ለፋሚሊያችን ወይ ለትዳራችን ወይ ደግሞ ለልጆቻችን ለቤተሰብ ነው። እና አንዳንድ ሰው ደግሞ እንደዛ አይረዳንም። በተለይ ኢትዮጵያ ያለ ሰው ወይ 7 ዓመት ሰርታ ወይ ብለው ያሽሟጥጡባቸዋል። እና ለዛም ፍራቻ ነው በጣም ብዙ ሰው ከራሴም አንጻርን ያውቀዋል። ያኔ ወረቀት ሳይኖረኝ በፊት መሄድ ፈልጋለሁ፣ በጣም መሄድ ፈልጋለሁ። መሄድን ግን አልደፍረም ነበር። አንደኛ ሄጂ የት እገባለሁ? ትዳሬ እንደሆነ ፈትቻለሁ። ቤቴ ብዬ የለፋውለት 7 ዓመት ሙሉ ፈርሷል። አሁን ሄጄ የት ሄዳለሁ? ማጋስ እቀመጣለሁ? ያሳደጉኝ ቤተሰቦች ገምና አልመለስም። ሞቴ ይሁን እንጂ ገና ልጄን ደግሞ ገብቼ ከእንደገና ችግር ላሳየው ነው እልና ደግሞ እያረቀስኩ ልቤ እያረቀሰ ከአይን በላይ ልብ ነው የሚያረቅሰው። የወለደ ያውቀዋል ይሄን ቁስልና ልጆቻችን ናፈቁን ባሉን ቁጥር እኔ ልጄ መች ነው የምመጪው? ለፋሲካ ለዋለሁ ፋሲካ ሲደርስ እንትን መስከረም ላለው እንቁጣጣሽ ብቻ እንዲሁ እያልኩኝ እሱ የሆነ ቃል ሲናገረኝ ለምን ሲለኝ የከሌ ጓደኞቼ እኮ የከሌ እናታቸው እንዲሆነው መታ እንዲህ ሲለኝ እኔ ነኝ የማውቀው። ሳሳልፈው የነበረውን በየቀኑ ነበር እየሞትኩ የነበረው ሞት ነበር። ያ ኑሮ ሳይሆን አንዳንዴ ግራ ይገባኛል። በቃ መተንፈሱን ላስኪያቅተኝ ነበር ማረቅ ሰው ለምን ል ነበርና እግዚአብሔር ግን ያው ይቆያል እንጂ መልስ አለው። ክብሩ ይስፋ በዙፋኑ ላይ ይክበር። የምር ልጄን ለማየት በቅቻለሁ። ያው ልጄን ግን ወረቀት ሳይኖረኝ በፊት ነው የመጣው ታውቃላችሁ። ግን ወረቀት ሳይኖራችሁ ልጃችሁን ማምጣት ከፈለጋችሁ ይሄ መንገድን ተጠቀሙ። እናንተ መሄድ የሚከብዳችሁ ከሆነ ግን ሀገር ሄዶ ሀገርን ማየት በጣም አሪፍ ነው። በጣም ብዙ ነገሮችን ታያላችሁ። ከምትሰሙት የምታዩት ይሻላልና ይሄንን ነው የምላችሁ። ልጆቻችሁን አንጡና ጊዜ አሳልፉ፣ እዩዋቸው። ግን ያ ማለት ደግሞ ህገ ወጥ ሆነን ህገ ወጥ አይደለም ህጋዊ ብንሆንም ልጆቻችንን የማስተማር ፓወሩና አቅሙ ካሌለን እዚያ እናስቀራቸው። ለምን? ይሄ ራስ ወዳድነት ነው በእኔ አመለካከት። ልጄን ሳላስተምር ስለምወዶ ብቻ እናቱ ስለሆንኩ ብቻ አጠገቤ መኖር ስላለበት ብቻ አጠገቤ ይዤው ግን ማስተማር አቅም ስላሌለኝ እዚህ ሀገር ውድ ነው ትምህርት፣ ወደ ሀገር አልወስደውም። እዚሁ ግዴታ ይሁን። ራስ ወዳድነት ነው ያ። ለምን? እና የእናት ኃላፊነት ልጅን መውደድ ብቻ አይደለም፣ ልጇን ማስተማር፣ ልጇን የሆነ ደረጃ ማድረስ፣ በጎ ነገር ማስተማር፣ ይሄ ግዴታ ነው። እና ልጆቻችሁን ስታመጡ ታዲያ እዚህ እንዳታስቀሯቸው። ፓወሩ ካላችሁ እናንተ ህጋዊ ስትሆኑ ይደርሳል። ህጋዊ እንኳን ብትሆኑ
ዛሬ ላይ ብር አላችሁ ልበል፣ ምሳሌ ነው የምነግራችሁ። ያንን ብር ስላላችሁ ብቻ እጃችሁ ላይ በቃ የሆነ ነገር ተመቻችቷል፣ ልጄ እዚህ ይማር ነው፣ አይሆንም። ይሄ ነገር የተመቻቸልሽ ነገር እስከ መቼ ይዘልቃል? የተመቻቸልህ ነገር እስከ መቼ ይዘልቃል? እስከ መቼ? እኔ አሁን የሚዲያን ኖሮ ተማምኜ ልጄን ዱባይ ላስተምር አልልም። ለምን መቼ እንደሚቆም አላውቀው። ግን ቋሚ ተምሬ ለምሳሌ ቋሚ ስራ ተቀጥሬ ቋሚ ደመወዝተኛ ከሆንኩ ኦኬ አይደል? አይደለም ሌላ የሆነ ድርጅት ራሱ ተቀጥሬ መቼ እንደሚሸኙኝ አላውቅም፣ አልተማመንም። ለምን ልጆቻችሁን 1 ዓመት አጠገባችሁ ብታስተምሩ ሶ ኢዚ ሊሆን ይችላል። ግን ቀጣይኛው ዓመት ደግሞ መቀጠል አቃታችሁ። ምክንያቱም የሰው ሀገር የሰው ነው እና ልጃችንን እንመልሰው ስትሉ ይምታታበታል ወይም ይምታታባታል። የዚህ ኑሮ ለምዳ የዛ ኑሮ ለምዳ በጣም ይምታታል እና ከባድ ነው ልላችሁ ነው። ያንን እንዴት አወቅሽ አንቺ ካላችሁ ልጄ ያኔ 3 ወር እኔ ጋር ቁጭ ብሎ ነበረ። 2 ወር ከምናምን 3 ወር ሲሄድ በጣም ነው ልጄ ግራ የተጋባው። እኔ እንዲያውም እንዲለምድ ብዬ ትንሽ ጨካኝ ሆንኩኝ። ቶሎ አልደውልም፣ ለምን ይልመድ ብዬ እዛና አሁን በባለፈው ሲሄድ ሄጄ አልነበረ በባለፈው ለቁልቢ ገብርኤል እና ሲሄድ እዚህ መጥቼ በሳምንቱ ነው እንደመጣ የነገርኩት። ሲተኛ ሁላ እንዲህ ልብሴን ይዞ ነበር የሚተኛው እና የ8 ዓመት ልጅ ነው። ግን ከባድ ነው የምር እንዲህ ይዞ በቃ እንዳለል እንደሚሄድ አውቆ ማለት ነው። እና ያንን ነገር እንትን ስል ወይኔ አልኩኝ፣ ይሄ ልጅ ኦቨር አላመድኩት። ያኔ እዚህ 3 ወር እንትን ስል በጣም አላመድኩት፣ በጣም ለመደኝ። ከዚህ ሲሄድ ታዲያ ሲተኛ ራሱ እማ ይል ነበራሉ። እና ብቻ አላርቅስባቸው፣ እንደዛ ኦቨር እንትን አትበሉ። እግዚአብሔር ከልጅ አይለይ። እውነት ወልዶ ከመሰደድ አለመውለድ ይሻላል። ከወለዳቸው አትሰደዱ። ግን ይሄንን ነው እላቸዋለሁ። ትንሽ ስሜታዊ ልሆንና ወደ ሌላ ነገር ልግባ። ይሄንን ያን ከማውቀው ኢንፎርሜሽን ሼር ላርጋችሁ ብዬ ነው። ሁለተኛ ደግሞ ሁላችሁም መጠይቁኝ ጥያቄ ነው ይሄ። መማር እንፈልጋለን ላላችሁ ነርስ አሲስታንት እኔ ተምሬ ጨርሻለሁ። እሱንም መማር ከፈለጋችሁ ቲክቶክ ላይም አድራሻቸው አለ እና ተማሩ። የምር አቡሄል ነው። በኦንላይንም ይቻላል፣ ግን በአካል ሄዳችሁ ተማሩ። መማርን የመሰለ ነገር የለም። እኔ ከድሮ ጀምሮ ስታድጊ ምን ትሆኛለሽ ምናምን ሲሉኝ ህልሜ ራሱ መማር ነው። በጣም መማር ፈልጋለሁ። እንዴት ልበላችሁ፣ እኔ ከማላቀው ነገር አውቄ ተምሬ መጨመር ፈልጋለሁ። የሰው ልጅ ግቡ የተለያየ ነው፣ አላማው የተለያየ ነው። የኔ ግን በቃ ስኬት የምለው ተምሬ በተለይ ጠበቃ መሆን የመጨረሻ ምኞቴ ነው። በጣም ነው የምመኘው። እንዴት ልበላችሁ፣ ጠበቃ መሆን ህልሜ ነው። በቃ ድሮ እምላለሁ አምላኬ ሆይ ይሄ ቀን ያልፍና የመማር ቻንስ አላገኘሁም። ተምሬያለሁ እስከ 10 ምናምን ተምሬያለሁ። ግን እንዴት ልበላችሁ፣ እንዴት ብዬ ላስረዳችሁ? ሆዴ ይጮሃል እንዴ ማሮቼ? ሆዴ ይጮሃል። አይ ቆራርጣችሁ ቲክቶክ ላይ እንዳለጠፉኝ አደራ። ሰሞኑን ምግብ ዘግቶኛል እና ስለ ትምህርት ቤት እየነገርኳችሁ ነው። እና ተምሬያለሁ፣ ግን መማር አትበሉት። ትምህርት ቤት 1 ቀን ሄዳለሁ፣ 1 ቀን ቀራለሁ። ትምህርት ቤት ሲሄድ በቃ ደፍተሬ ውስጥ የሚገኘው ወይ የበግ ፀጉር ነው ምናምን። እኔ የምኖርበት ቤት ትንሽ ህይወቴ ከባድ ነበር፣ የልጅነቴ ህይወት። 1 ቀን እንድነግራችሁ ከፈለጋችሁ ኮመንት ላይ ጻፉልኝ፣ ንገሪኝ በሉኝና 1 ቀን አጫወታችኋለሁ። እውነት አንቺ ጠንካራ ሴት ሳትሆኚ አንቺ ውይ ትሉኛላችሁ። ያሳለፍኳት እያንዳንዷ ፈተና ብቻ ነበረ፣ ግን እግዚአብሔር ይመስገን አለፈ።
አሁንም ወደፊትም ፈተና ይቀጥላል። ለምን ህይወት እንዲናታ አለም እረፍት የምናገኘው ወደ ፈጣሪ ስንሄዳ እና እንደዛ ነው እላችኋለሁ። ተማሩ ለማለት ነው ይሄን ሁሉ የምቀባጥረው። አሁን ደግሞ አንቺ ምን ትምህርት ነው የተመዘገብሽው ላላችሁ፣ እኔ አሁን እንትን ጠበቃ እና አሜሪካ ሄጄ መማር ፈልጋለሁ ስል ነበር። ግን ይሄ ትምህርት ቤቱ ብሪቲሽ ይባላል። ትምህርት ቤቱ ብሪቲሽ ብላችሁ ሰርች ማድረግ ትችላላችሁ። 1 አመት እዚህ ተምሬ ሌላኛውን አመት ወደ አውሮፓ ሀገር ከፈለኩ ካናዳ፣ ዩኬ ምናምን፣ ዩኬ ስታንዳርድ ነው ትምህርት ቤቱ፣ መቀየር እችላለሁ። በትምህርት ቤቱ ራሱ መሄድ እችላለሁ ካለ ምንም ጣጣ ማለት ነው። እና እንደዛ ብዬ እቺን ዘንድሮን እዚህ ተምሬ ቀጣይ አመት እግዚአብሔር ካሳካ ወደዛ ቀይሬ የመማር እቅድ ስላለኝ ተመዘገብኩኝ። ግን ፈተናቸውን ወደኩኝ። አንደኛውን አለፍኩኝ ራስ ማስተዋወቅን፣ ሁለተኛውን ወደኩኝ ቋንቋ ትንሽ ስለሚያቅተኝ እንግሊዘኛ እና ትምህርቱን ከመጀመሪ በፊት 3 ወር ራሳቸው ትሬኒንግ ሊሰጡኝ ነው ማለት ነው። የቋንቋ ግዴታ ነው አሉ። ግድ ነው 3 ወሬን ከጨረስኩ ቋንቋውን ከዛ በኋላ ወደ ጥብቅና እማራለሁ። ኦልሬዲ አመት ከ3 ወር ይቀረኛል ማለት ነው። ከዛ በኋላ ያው እንዳልኳችሁ ነው፣ እግዚአብሔር ካሳካው፣ ካልሆነ ደግሞ እዚህም ቀጥላለሁ፣ አይታወቅም። የእግዚአብሔር ስራ እጁ ሰፊ ነው እና እሱ ነው እላችኋለሁ። ቀጣይ ክፍያው ለምትሉኝ ክፍያው ከነ ሁሉ ነገሩ ያው እዚህ የምትከፍሉት አለ። ከክፍያው ጋር ግን የሆነ ማያያዝ የምችሉን ነገር አለ። ቪዛ ይሰራላችኋል። የ2 አመት ቪዛ ትምህርት ቤቱ ይሰራላችኋል። የ2 አመት ቪዛ ስለዛ የ2 አመት ቪዛ ይሰራላችኋል ትምህርት ቤቱ። የ1 አመት ሶሪ፣ ይቅርታ፣ በጣም ይቅርታ፣ ስልክ እየገባብኝ ቴንሽን የተሰረቀው። የ1 አመት ቪዛ በየአመቱ ያድስላችኋል ማለት ነው ቪዛ። እና ክፍያው ከነ ሁሉ ነገሩ 20,000 ድርሃም ነው። 20,000 ድርሃም ኬታ መጥተሽ ነው ትሉኛላችሁ። ስለዛ እዚሁ መልስላችኋለሁ። መጠየቃችሁ አይቀርም ብዬ እኮ አውቃችኋለሁ። እና 20,000 ነው። እኔ 20,000ን እኔ 5,000 ድርሃም ነው ከራሴ ያወጣሁት። 15,000 ከዛም በላይ የረዱኝ ያው እናንተ ናችሁ፣ ራሳችሁ የቲክቶክ ፋሚሊዎች፣ በቲክቶክ ያወቅኳቸው። ግን እግዚአብሔር የባዳ ዘመድ ሰጥቶኝ እንትናለን ግሩፕ፣ እንደ ግሩፕ ነገር ነን። ወንድሞቼ ናቸው፣ እህቶቼ ናቸው፣ 5 ናቸው እና እነሱ ናቸው አንድ ላይ አድርገው ውጪ ነው የሚኖሩት። በቃ እኔን ትልቅ ቦታ ማየት የሚፈልጉ እኔ ያለፍኩት ፈተና ተመሳሳይ ያለፉ ናቸው እና እነሱ ናቸው የከፈሉልኝ። እኔ ደግሞ ያለኝን ሞላውበት ማለት ነው። እንደዛ ነው እላቸዋለሁ። 20,000ማ ቢኖረኝ ትላለች። ግን እኔ ፈልጌው ነው። እነሱ የሆነ ነገር እናደርግልሽ ምናምን ሲሉኝ፣ እኔ ደግሞ መማርም በቃ ግቤ ነው ብያቸዋለሁ። እኔ ህልሜ መማር ነው። በቃ ተምሬ ማወቅ። አይታችሁኝ ከሆነ የዛሬ አመት ምናምን እንግሊዘኛ ገና ስሰማ ራሴን ያመኛል። አሁንስ እንግሊዘኛ አወራለሁ፣ የምር አወራለሁ። ከፈለጋችሁ ላውራችሁ እና እንደዛ ነው እላችኋለሁ ማሮቼ። 3ኛ ጥያቄ አለ እንዴ? ከዚህ ውጪ 3ኛ ጥያቄ የለም። አዎ በብዛት ይሄ ጥያቄ ነው። እና መንጃ ፍቃድን ጠይቃችሁኛል። እኔ እውነት ለመናገር መንጃ ፍቃድ እዚህ ሀገር መማር ያሳብዳል የምር። ከተማራችሁም ቻርጃ፣ አጅማን፣ አለኤን በጣም አሪፍ ነው አሉ። የዱባዮቹ ግን ፈተና ነው የምር ፈተና። ኢማጂን አስቡ፣ 9 ጊዜ አስወደዱኝ ጋይስ። ከዛን ያለፍኩት አሁን የመጨረሻ ፈተና የሚቀረኛል። በቃ ሰልችቶኝ ጋፕ ሰጠው ትንሽ አይምሮ ይረፍት ያደርግ ብዬ የምር በጣም ሰለቸኝ። ያሰለችዎቹ ላውቀው ነው፣ ያው ግዴታ ነው ለህጉም ነው። ግን ቻርጃ አጅማን ምናምን አያካብዱም አሉ። ዱባይ ውስጥ ግን ኃይለኛን ህጉ ጠበቅ ይላል በመንጃ ፍቃድ የተነሳ እላችኋለሁ። እሱንም መማር ከፈለጋችሁ ይጠቅማል፣ አይጎዳም። እሱ ኦፈር ይወጣል ብዙ ጊዜ፣ ዋጋው አንድ አይደለም። ግን የፈለገ እንትን ቢል ከ8,000 ድርሃም ከ9 አያልፍም። ግን ኦፈር ይወጣል ብዙ ጊዜ። አሁን ረመዳን ላይ በባለፈው ወጥቶ ነበር፣ አሁን እንጂ እላችኋለሁ።
እና እንደዛ ነው። እሱንም እኔ ሰው ነው ስፖንሰር ሆኖኝ ሲከፍሉልኝ ተማርኩ እላችኋለሁ። አንቺ ሴትዮ ከሰው ብቻ ነው እንዲህ አንቺ ሴት ነው የሚገባው ካላችሁኝ እኔ የማላውቀውም ማሮቼ። እና እንደዛ ነው እላችኋለሁ። ሌላ ጥያቄ አላችሁ? ሌላ ጥያቄ? ያው እርግጠኛ ነኝ ትጠይቀኛላችሁ። ሀቢብስ ትለኛላችሁ። አላውቅም። እስቲ እስከ ዛሬ ሳምንት የሚፈጠር ነገር ካለ ወይ የሚስተካከል ካለ ወይ አዲስ ነገር ካለ አሳውቃችኋለሁ። እንደነገርኳችሁ ነው። በባለፈው አብረን እየናለን እንደነገርኳችሁ ነው። ሀቢብ በጣም መልካም ሰው ነው። መልካም ሰው ነው። እኔ ለምን መልካም እንደምለው ታውቃላችሁ? ምንም ነገር ሊል ይችላል ቲክቶክ ላይ፣ ግን ያ ነገር የቋንቋ የማስረዳት ችግር ነው እንጂ ክፋት ነው ብዬ አላስብም። ለምን እኔ እንጃ፣ እኔ በእኔ አይን ክፋት ያስባል ብዬ አላየውም። ለምን ኦቨር እኔ ያየሁት ፓርቱ አለ፣ እኔ የወደድኩለት ጥሩ ጸባይ አለው፣ ጥሩነት አለው እና ልላችሁ የፈለኩት አሁንም የቋንቋ መሳሳት ሊሆን ይችላል እንጂ የእውነት እኔን እንደዛ አይቶኝ አይደለም። በጣም ብዙዎቹ ቅር ብሏቸዋል። እኔም አርቅሻለሁ። መጀመሪያ ግን የተቆራረጠ ቪዲዮ ነው። ሙሉ ቪዲዮውን ሳየው አረ እኔ እንደዚህ ማለት አይደለም፣ ለካ ጅል ማለት እንዲህ ነው እንዴ ትርጉሙ አለ እና ሳያቅ ነው የምለው እኔ። እና ይቅርታም ጠይቆኛል። አይታችኋል ቪዲዮውን። እኔም ይቅርታውን ተቀብያለሁ። ለምን ከይቅርታ የበለጠ ምንም ነገር የለም ምድር ላይ፣ ምንም ነገር የለም። እኛ ራሱ ከኃጢአታችን ብዛት እሱ ይቅር ባይለን ኖሮ እኛ ቆመን አንሄድም አይደል? እና እኔ ደግሞ በይቅርታ በጣም ነው የማምነው። አንድ ሰው የሆነ ነገር አድርጎኝ ይቅርታ ካለኝ ይቅር እላለሁ። በይቅርታ በጣም ነው የማምነው እና ያው እንደዛ ነው እላቸዋለሁ። ይቅር ብዬዋለሁ እኔ። እሱም አለ በቋንቋ አለመግባባት ነው አለ፣ የለም ማስረዳት አለመቻሉ ነው ብዬ ነው የማስበው። እሱም ቲክታኩ ላይ ለቆ አይቻለሁ። ብዙ ሰው ሼር አድርገውልኝ በዋትስአፕ ልከውልኝ፣ ስልክ አላነሳውለትም ነበረ እና እንደዛ ነው እላቸዋለሁ። ያ ነው ግን ያ ማለት ደግሞ ዛሬ ከሱ ጋር ስለተጣላን ያሌለበትን ነገር እኔ ማውራት አልችልም። ለእኔ በጣም መልካም ሰው ነው። በቃ የለም እኔ የሆነ ሰዓት ላይ ኢትዮጵያ ሄጄ ስመጣ አይታችሁኝ ከሆነ በጣም ችግር ውስጥ ነበርኩኝ። እውነት ለመናገር እንባዬ ይመጣል። እዛ ሄጄ የጠበቅኩት ሌላ ነው፣ ያየሁት ሌላ ነው። በጣም ነበር የተሰበርኩት። ከአንድ ሁለት ሶስት በጣም ሶስት ሰዎች በህይወት የወሰኝ የምላቸው በጠበቅኩት መንገድ አላገኘኋቸውም። ሰበሩኝ፣ በአነጋገር ሰበሩኝ፣ በቃላት ሰበሩኝ እና እኔ ከኢትዮጵያ ስመጣ ክርስቶስን ስብርብሬ ወጥቶ ነው የመጣሁት። ስብርብሬ በቃ ልጄ ፊት ሁላ ነው ያረቀስኩት። በቃ እዛ ጨንቆኝ ለሱ ሁላ ስነግረው ነበር እና በጣም ስብርብሬ ወጥቶ ነበር የመጣሁት። እዚህ ደግሞ ስመጣ በማላቀው ነገር፣ የምር በማላቀው ነገር ላርቅስ። ይቅርታ፣ የምር ይቅርታ። እኔ ጥሩ ሰው ነኝ አልላችሁም፣ ግን የሆነ ባህሪ ሊኖርብኝ ይችላል። ግን እንተ ክፋት እንዲህ ስር የሰደደ ክፋት የለብኝም ማለት እንዲህ ክፉ ነኝ ክፉ ሰው ነኝ የምል አይነት አይደለሁም። ልሆንም እችላለሁ ሳይታወቀኝ። ግን ህይወቴ ውስጥ በጣም ብዙ ቦታ የምሰጣቸው ጓደኞች ነበሩኝ እና 3 ጓደኞች ናቸው። 3 ሰው ነው የከዳኝ። ኢትዮጵያም 3 ሰው ነው፣ እዚህም 3 ሰው። ከዛ ተሰብሬ ስመጣ እነሱ ስር እንትን እላለሁ ብዬ ነበር ያሰብኩት። እዚህ ስመጣ እኔ ምን እንዳረኳቸው አላውቅም። በቃ ቅይር አሉብኝ ማለት ነው እና
ፊት ነሱኝ። በቃ ፊት መንሳት ራሱ አይነት አለው እና በዛ ሰዓት በቃ በጣም ብቸኝነት ይሰማኛል። ደስተኛ አልነበርኩም። ካሜራ ላይ መጥቼ ቲክቶክ ላይ በጣም ደስተኛ እንደሆንኩ አስመስላለሁ፣ የውሸት ግን አልነበርኩም። በጣም እንክትክት የወጡ ነበረ። እኔ ከሰው ጋር መለየት አልችልም። እኔ ከሰው ጋር ተቀራርቤ ከአንድ ሰው ጋር ለመለያየት ረዥም ጊዜ ይፈጅብኛል፣ አልችልበትም። አንድ ሰው አብሬ እየኖርኩ ራሱ ጥሎኝ ከሄደ እኔ ሳምንት ቤቴ ውስጥ ለቅሶ ነው። በቃ አልችልም። ለዛም ብዙ ሰው ቶሎ መቅረብ ፈራለሁ እና እንደዛ ነው የሆንኩት። ይቅርታ ክርስቶስን እና በቲክቶክ አርቃሻ ሲል ወይም በዩቱብ መጣው እና ያኔ በዛ ሰዓት በቃ ጭልምልም ባለብኝ ሰዓት ሀቢብን በፊትም አውቀዋለሁ፣ ግን ቀርቦኝ ስንቀራረብ ምን ስንል የእውነት ተደገፍኩበት። እናንተ አሁን የምታዩት በብዙ መንገድ ሊሆን ይችላል። እኔ ግን ያየሁት ይሄ ዝም ብሎ ፍቅረኛ ምናምን አይደለም። እኔ ያየሁት ከወንድም በላይ የለም። በቃ የሆነ በጣም መሄጃ ስታጡ የምትደገፉበት ሰው አይነት የለም። እንደዛ ነው ያየሁት እና እኔ ከፍቶኝ በማረቅስ ሰዓት እኔ ጋ ይመጣ ነበረ። ይዞኝ ይወጣል፣ ያስቀኛል፣ በቃ ያስቀኛል፣ ያጫውተኛል፣ ያወራኛል። ያ ነገር ብዙ ቀዳዳዎች የተሸፈኑ። ከዛ ዲፕሬሽን ውስጥ ወጣሁኝ፣ እሱን ተደግፌ ማለት ነው ከእግዚአብሔር በታችን ነው። እስቲ በእምነቴ ራሱ እንትን እንድል መጽሐፍ ቅዱስ አንብብ ይለኛል። መጽሐፍ ቅዱስ እያነበበ ይነግረኛል ክርስቶስን። እሱም ሙስሊም ነው፣ እምነቱ አይፈቅድለትም። ግን ይህን ያህል እንትን ቦታ ሰጠሁት፣ እኔም ቦታ ሰጠሁት፣ እሱም ቦታ ሰጠኝ። ሌሊቱን በሙሉ አንዳንዴ ቦቶም ከሱ ጋር እያወራን እንቅልፍ ይወስደኛል። ብቻዬን እንዳለው አይሰማኝም። ብቻ ያንን ጨለማ ጊዜ ከሱ ጋር አሳለፍኩኝ። ያንን ነገር አሳልፌ አሁን እኔ እግዚአብሔር ይመስገን አብሮኝ የሚኖር ሰው አገኘው። ብቻዬን አይደለሁም። ጓደኛዬ መጣች። በቃ ግን እሱን ስቲል ከህይወቴ ውስጥ ማውጣት ምናምን ፈራለሁ። የለም ለእኔ ባለውለታዬ ነው፣ ባለውለታዬ ነው። በቃ ብቻ ጥሩ ሰው ነው ለእኔ እና ልላችሁ የምፈልገው ልንገራችሁ ብዬ ነው። እና ጥሩ ሰው ነው ለእኔ። ያ ማለት ደግሞ ዛሬ ተጣላም ብዬ እኔ ስለሱ ክፉ ነገር ማውጣትም አልችልም፣ ማውራትም አልችልም። ምክንያቱም በቃ እንዳልኳችሁ የጨለማ ቀን ላይ እግዚአብሔር ለእኔ የሰጠኝ መደገፊያ ነበር እሱ። በቃ ጥሩ ሰው ነው፣ የምር ጥሩ ሰው ነው ለእኔ፣ ጥሩ ሰው ነው። ስለዛ እንደዛ ነበረ። ከዚህ በላይ አላወራላችሁ። እኔ ግን ሲከፋኝ ካሁን በኋላ እየመጣሁ ልንገራችሁ። እንደ ዩቱብ ላይ የሆነ ነገር ይወጣልኛል። ለምን ማንም ሰው በአሁኑ ሰዓት አይሰማችሁም። ከኢትዮጵያ ብትሉ ሰው ኢትዮጵያ ያለ ሰው ስለ ኑሮ ነው የሚያወራላችሁ፣ ስላለበት ችግር ወደው አይደለም። እነሱንም ተረዷቸው። እዚህ ያለ ሰው ሁሉ ለሰው ጊዜ የለውም። ላያችሁ ሰው ደግሞ ዝም ብላችሁ አትነግሩም፣ ሊደብረው ይችላል፣ ሰው አይሰማችሁም። እና እንደዛ ነው እላችኋለሁ። በዚህ አጋጣሚ ልነግራችሁ የምፈልገው ነገር አለ። እኔ ጋር መታችሁ ሻይ ቡና እያለን እንድናወራ የምትፈልጉ ልጆች አውሪኝ በዋትስአፕ ቁጥሬ። እንዲሁም የዩቱቤ እንግዳ መሆን የምትፈልጉ የሚያስተምር ነገር አለን፣ አንድ ሰው ከኛ ሊማር ይችላል የምትሉ ታሪክ ካላችሁ ወይ ያለፋችሁበት ነገር ለሰው ያስተምራል የምትሉ ልጆች ካላችሁ በዋትስአፕ አውሩኝ። ቤቴ ነው፣ ቡና እየጠጣን እናውራ፣ እንጫወት። አንድ ሰው ብቻ አይደለም፣ ግሩፕን ብትሆኑ ያሳለፋችሁት ነገር አንድ ሰውን ማስተማር ከቻለ እባካችሁ አውሩኝ። ስልኬን ልንገራችሁ፣ እዚህም ላይ 0503240539 ዋትስአፕ ላይ አውሩኝ።
እንዲሁም ደግሞ ትንሿ ቲክቶክ ላይ የ150 ሺዋ ላይ ማለት ነው። እዛ ላይ ቴሌግራም አለኝ። ሊንኩን ነክታችሁ ቴሌግራሙን ተቀላቀሉ፣ ፋሚሊ ሁኑ። እዛ ላይም እናውራ፣ ዲስከስ እናድርግ። እኔ ስደት ላይ ያለን እርስ በርስ እህታማቾች እንሆን። እናንተ ስደት ላይ ያላችሁት እኔ የምነግራችሁ ልትረዱኝ ትችላላችሁ፣ ስላላችሁበት ስላለፋችሁበት። እናንተ የምትሉትን እኔ ልረዳችሁ እችላለሁ፣ ከአንድ መንገድ ላይ ስላለን ማለት ነው። እና እባካችሁ አውሩኝ፣ እናውራ፣ አንድ ላይ ጓደኛ እንሁን፣ ግሩፕ እንፍጠር። ስንቸጋገር እኛ ገመናችን ሳይወጣ ሰው ወተን ሳንለምን የምንደጋገፍ እንሁን። የራሳችን ግሩፕ ኖሩን። አንዳችን እህታችን ስትታመም ምን ስትል ኤከሌ ሚዲያ ላይ እስክንወጣ እርስ በርስ ግሩፕ ሰርተን እንረዳዳ፣ እንመካከር። አንዳንዶቹ ኑሮ በጣም ብዙ ሰው የብር ሊመስላችሁ ይችላል። ችግር የሰው ማጣት ችግር አለ። እውነት እኔ አሁን የብቸኝነት ችግር አለብኝ። በቃ ብቸኛ ነኝ። የለም ውስጤ ላይ ብቸኛ ነኝ። የውስጥ የሚረዳኝ የለም። እኔ ማወራለት ስለሌላ ከሆነ ስለሌላ የሚያወራኛል። እና እርስ በርስ እንደጋገፍ። እኛ በተለይ ሴቶች እኛ እጅ ለእጅ እንያያዝ። ያሳለፍነው ነገር እኔ ያሳለፍኩን ነገር አንድ ሴት እየኖረችው ሊሆን ይችላል። ይህን ቪዲዮ ስታይ ተስፋ አለኝ ለነገር ልትል ትችላለች። እናንተም እንደዛ የሚያስተምር ታሪክ ካላችሁ ነው አብረን ትንበል፣ አብረን እንደግላችኋለሁ። እሱ ብቻ ሳይሆን እንደጋገፍ፣ እጅ ለእጅ እንያያዝ። እንዲሁም ደግሞ ምን ልስራ ምን ላድርግ የምትሉ ካላችሁ ቴሌግራም ላይ ተቀላቀሉ፣ እናውራ። ቢያንስ እኛ አንዳንዴ ግዴታ እኔ አንድ ሰው ለመርዳት 1000 ብር ማውጣት የለብኝም። ገባችሁ? አንዳንድ ሰው እኔ ብር የለኝም ልንል እንችላለን። አንዳንድ ብር ግን አድርገን አንድ ሰው ህይወት ማትረፍ እንችል ይሆናል። ችግር ውስጥ ካለ መርዳት እንችል ይሆናል። ግዴታ ወታችሁ ቲክቶክ ላይ አንበሳ ባወረደ ምን አይደለም። በሀሳብ መደጋገፍ አለ እና ያንን ፋሚሊ እንፍጠር ኑ እላችኋለሁ። ስላዳመጣችሁኝ አመሰግናለሁ። እንዲሁም ደግሞ በእኔ ቅር የሚላችሁ ሰው ካላችሁ ይሄ ነገርሽን አስተካኪ ፋሲካ፣ ይሄ ነገር ስህተት ነው የምትሉኝ እቀበላለሁ። ኮመንት ላይ ያስቀምጡልኝ። የምትመክሩኝ ምክር ካለ እቀበላለሁ እላችኋለሁ። በጣም ነው የምወዳችሁ። ፈጣሪ እናንተን ስለሰጠኝ አመሰግናለሁ። ኖሩልኝ። ላቪዩ። ቆይ ልብ ልስራላችሁ። ላቪዩ። ቻው። መልካም ጊዜ። እንዲሁም ይሄን ዩቱብ ያልተቀላቀላችሁ ካላችሁ ሰብስክራይብ አድርጉ፣ ተቀላቀሉን፣ ፋሚሊ ሁኑ። የተለያየ ሀሳቦች ካላችሁ የምትፈልጉት ነገር ካለ ኮመንት ላይ ጻፉልኝ። ላይክ፣ ሼር፣ ኮፒ ሊንክ እንዳትረሱ። ኮፒ ሊንክ ለቲክቶክ ነው። ላይክ እና ሼር እንዳትረሱ፣ ሰብስክራይብ እንዳትረሱ። መልካም ጊዜ። እስክንገናኝ ለቀጣይ መልካም ሳምንት